አማራን ማፋጀት ነው። አማራን ራሱ እርስ በርስ ማፋጀት ነው። ኦሮሞን ራሱ እርስ በርስ ማፋጀት ነው። ብሔርን በፓርላማም በመርዶም ወቅት እንደ አብይ የተነተናት ሌላ የአገር መሪ ይቅርና ተርታ ሰው ስለመኖሩም ያጠራጥራል። የሚሾሟቸውን ሰዎችም የገደሏቸውንና ያስገደሏቸውንም በብሔራቸው መርዶ ሲናገሩ ትንሽም አይሸክካቸውም። ብሔር ለጠቅላይ ሚኒስትር አብይ ህዝቦችን የሚያጋጩበት፣ ግለሰቦችን ለማለያየት የሚገለገሉበት መሳሪያቸው በመሆኑ ሰው ሲሞትም በዘሩ ይዘረዝሩታል። ስንኖር ኢትዮጵያዊ ስንሞት ኢትዮጵያንን አላሉንም ነበር ወይ የሚል ጥያቄ አልቀረበባቸውም። ስትሞት ኦሮሞና ጋሞ አማራና አርጎባ ነህ ይላሉ። ከመሞታቸው በፊት ለማጋጨት ደግሞ ለአንዱ አንድ ይነግሩታል፣ ለሌላውም ተቃራኒውን ይሉታል። የአማራ ተወላጆችን ሰብስበው ኦሮሞን እየከፋፈልኩት ነው ይሏቸዋል። ኦሮሞዎችን ደግሞ ኦሮሞ ኢትዮጵያን 200 ዓመት እንዲገዛ የሚያደርግበት ስርዓት እየዘረጋሁ ነው ይሏቸዋል። ይህ ከእሳቸው ጋር የሰሩ እሳቸውን ያገኙ ሰዎች ሁሉ የሚናገሩት ነገር ነው። ቁም ነገሩ ግን ይህ አይደለም። ጠቅላይ ሚኒስትሩን አገራቸው የምታውቃቸው አንዱን ብሔር በሌላው ላይ፣ አንዱን ዞን በሌላኛው ጎረቤቱ ላይ፣ አንዱን እምነት ተከታይ በሌላው ላይ እንዲዘምት እንዲጋጭ ሲቀሰቅሱ ነው። ለአብነት ጎንደርን ላለማው ጎጃም ተቆጣ፣ ወሎ ባንዳ ነው ጎንደር ጀግና ነው፣ ወለጋ ሄጄ ብሞት ጅማ ይነሳበታል፣ ትግራይ ካንሰርና አረም ነውና አጥፋው፣ ሙስሊምን ከወሎ ያፈናቀለው ጅማ የሚያስገባው ኦርቶዶክስ ነው ወዘተ የሚለው ከፋፋይና አጋዳይ ንግግራቸው በይፋ የተናገሩት በሚዲያም የተላለፈ ነው። አገሩ ኢትዮጵያ ባይሆንና ህዝቡም የኢትዮጵያ ህዝብ አንድነቱን የሚወድ ባይሆን ኖሮ ያጫርስ ነበር። ይህ አጋዳይና ከፋፋይ ባህሪያቸውን ስራቸው እየታወቀ ህዝብም በአብዛኛው እየተረዳው መሆኑ አሁን ግልጽ እየሆነ ይመስላል። ጠቅላይ ሚኒስትር አብይ ግን ህዝብንና ህዝብን ብቻ ሳይሆን ጓደኛሞችን፣ የሥራ ባልደረቦችን፣ አብራደጎችን፣ የአንድ እምነት አባቶችን፣ የአንድ ፓርቲ ሰዎችን ወዘተ በግል የሚያጋጩ፣ ለአንዱ ደውለው ሌላ አንዱን ጠርተው ሌላ የሚናገሩ፣ ጸብን በህዝቦች መካከል ብቻ ሳይሆን በግለሰቦች መሃል የሚዘሩ መሆናቸውን የቀድሞ የሥራ ባልደረቦቻቸው፣ የቅርብ ጓደኞቻቸው መናገር ጀምረዋል። ይህም በርካታ ሰዎችን ጉድ ሲያስብል ከርሟል። አቶ ታዬ ደንዳ የጀመሩት፣ ገዱ አንዳርጋቸው የቀጠሉት፣ ጀዋር መሐመድና ሚልኬሳ ሚዴጋ የሰለሱት ይህ ጉዳይ ሰሞኑን ጉድ የሚያስብል አጀንዳ ሆኗል። በሰዎች መካከል ወዳጅነት እንዳይኖር ይገድልሃልና ያጠፋሃል እያሉ ወሬ የሚያቃዱት ጠቅላይ ሚኒስትሩ እከሌን አትመነው፣ እከሌን ካደው፣ እከሌ ጠላት ነው ወዘተ እያሉ የሚያጋጩ መሆናቸውን እነዚህ ሰዎች በራሳቸው ላይ የደረሰውንና ያጋጠማቸውን ሲናገሩ ተደምጠዋል። እነዚህን ፖለቲከኞች በመከተል ነገሩ ከተነሳማ በሚል ሁናቴ ይህንን አሉባልተኛና ክፋት የተሞላበትን የጠቅላይ ሚኒስትሩን ባህሪ በተጨማሪ ማስረጃዎች ለማቅረብ ወደናል። ግለሰቦችንና ቡድኖችን ለማጣላት፣ ወዳጆችን በጓደኞቻቸው ለማስከዳት፣ ተደራዳሪዎችን እንዳይተማመኑ ለማድረግ የፈጸሟቸውን እንኳን የአገር መሪ አንድ የሰፈር አሉባልተኛ ወይዘሮ እንኳን ይፈጽሙታል የማይባልን ነውር ቀንና ዕለት ሰውና ስም ጠቅሰን እናቀርባለን። በ2012 ዓመተ ምህረት አቶ ጀዋር መሐመድ ላይ የግድያ ይሁን የእስራት ተግባር ለመፈጸም ሰራዊት ልከው ከከሸፈባቸው በኋላ የተቀሰቀሰውን አመፅ ተከትሎ 20 የማይደርሱ የአንድ ሃይማኖት ልሂቃንን ሰብስበው አህመድ ጀበልንና ኡስታዝ አቡበከርን ስማቸውን ጠቅሰው አገር አፍራሽ ናቸው ሲሉ የተናገሩትን በዝርዝር እንነግራችኋለን። አቶ ጀዋር መሐመድንና አቶ ለማ መገርሳን አንስተው እነዚህ ጸረ ኦርቶዶክሶች ናቸው ሲሉ የተናገሩትን ቢያንስ 20 ሰዎች አዳምጠዋችኋል። ይህንንም ከነሱ አግኝተናል፣ ወደ እናንተ እናደርሰዋለን። ባሳለፍነው ህዳር 26 2017 በቤተ መንግሥት ያደረጉት ደግሞ ፍጥጥ ያለ አይን ያወጣ ተግባር ነው። ጌታቸው ረዳን፣ ታደሰ ወረደንና ደብረጽዮን ገብረ ሚካኤልን ትርምስምስ ያደረገ፣ እዚያው ከሳቸው ቢሮ ጸብ እንዲጀምሩ ያስቻለ ማጣላት የፈጸሙበት መንገድ ደግሞ ግርም የሚል ነው። እያንዳንዱን ሁነት እናቀርበዋለን። ከዚያ ቀደም ብለው በ2016 ክረምት ጌታቸውንና ደብረጽዮንን ያቆራረጡበት መንገድ ደግሞ ሌላ ብዙ ገጽ ያጽፋል። ሊገድሉ ነውና አምልጥ ያሉባቸውን ታሪኮችም በጥቂቱ እናቀርባለን። ሰውየው ህዝብን በእምነቱና በብሔሩ እንዲጋጭ ከመቀስቀስ አልፈው በግለሰቦች መካከል ቀጥሎ ድንበር ተሻግሮም በውጭ ሀገራት ተፈጽሟል። አንድን ፕሬዚዳንት ከድተውና ከሌላ ሰው አጣልተው የፈጸሙት ድርጊት በአልጀዚራ ተዘግቦላቸዋል። ለአንድ ሌሊት የሚያድር ውሸት ተናግረው ተጀምሮ የነበረ ግዙፍ የሰላም ስምምነት አኮላሽተዋል። ይህ ድንበር ዘለል የማጣላትና የመዋሸት ተግባራቸው ቀጥሎ ሊያደራድሩ በሄዱበት አገር አንዱን ከሌላው አጣልተው አሳስረው ተመልሰዋል። ሁለቱንም በዝርዝር እንነግራችኋለን። ዳምንና አንዳርጋቸውን ጠይቃቸው። አንድ ጊዜ ቤቴ ጋብዣቸው ተወያየን። ይህን ሰማ። አንተ
ራስን ትጥላለህ። ለእነኚህ ሰዎች ካንተ የበለጠ ጠላት የለም። ካንተ የበለጠ ጠላት አይሆኑም። ያጠፉሃል። በተለይ ምግብህን ደግሞ ምግብ አብረህ ትበላለህ እንዴ? ተጠንቅቅ ምግብህን። እነሱን ደግሞ አግኝታቸው እሱማ ዋና ጠንቅ እሱ ነው። ደፋዋለሁ ነው ያላቸው። አቶ ጀዋር እሳቸውን ከሌሎች ለማጣላት ለእሳቸውም ለሌሎችም ተነገረ ያሉትን አንስተዋል። እዚህ ጋር አቶ ጀዋር በሌሉበት የተፈጸመን ሌላ ታሪክን ጨምር። ነገሩ የሆነው በ2012 ጥቅምት ላይ ነው። ያኔ ጀዋርን እንዲገደሉ ይሁን እንዲታሰሩ ባይታወቅም ብቻ አንዳች ነገር እንዲፈጸምባቸው የሚያደርግ ትዕዛዝ ሰጥተው ጠቅላይ ሚኒስትር አብይ ወደ ሩሲያ አቀኑ። ማታ ወደ ሩሲያ ከመብረራቸው በፊት ግን ቀን በፓርላማ ባደረጉት ንግግር የውጭ አገር ዜግነት ያላችሁ ኦሮምኛን ብትናገሩ አማርኛ አንለቃችሁም፣ እናንተ አገር አላችሁ ብለው ዛቱ። ዛቻው በወቅቱ አሜሪካዊ ዜግነት ለነበራቸው ለአቶ ጀዋር መሐመድ እንደነበር ግልጽ ነው። ይህንን ያወቁት ጀዋርም እኛም አውቀናል፣ ጉድጓድ ምሰናል ብለው በፌስቡክ ላይ ተረቱ። ከዛቸው በኋላ ጠቅላይ ሚኒስትሩ ወደ ሩሲያ ሲያቀኑ ታማኝ ወታደራዊ ስኳዳቸው ደግሞ ወደ አቶ ጀዋር ቤት ሄደ። አቶ ጀዋር መከበባቸውን ገልጸው የድረሱልኝ ጥሪ ያቀረቡ። በዚህ ጊዜ ምድረ ኦሮሚያ ተበጠበጠች። ቁጥራቸው የማይታወቅ ሰዎች ተገደሉ። ቤተ ክርስቲያናት ተቃጠሉ። በርካታ የኦርቶዶክስ ተዋሕዶ አማኞች መገደላቸውም ሪፖርት ተደረገ። እልቂቱ ጋብ ሲል ጠቅላይ ሚኒስትሩ ወደ አዲስ አበባ ተመለሱና የኦርቶዶክስ ተዋሕዶ መምህራንንና ማኅበራት ተወካዮችን ሰበሰቡ። ዳንኤል ክብረትን በተገኙበት በካቢኔ አዳራሽ በተካሄደው በዚሁ ስብሰባ ላይ የቤተ ክርስቲያን ምሁራን፣ የማኅበረ ቅዱሳን አመራሮች፣ ከሰንበት ትምህርት ቤት የተወከሉ፣ ከአዲስ አበባ ወጣቶች ኅብረት የተገኙ ጴጥሮሳውያን በሚባለው ማኅበር ውስጥ የሚገኙ ሰዎች በታደሙበት ስብሰባው ተካሄደ። በዚያ ስብሰባ ላይ ጠቅላይ ሚኒስትሩ የተናገሩትን ቃል በቃል የመዘገበው ተሳታፊ ከማስታወሻው ላይ ያስገለበጠን የአብይ ንግግር እንዲህ የሚል ነው። በዚህ ግጭት የሞቱት አብዛኞቹ ኦርቶዶክሶች ናቸው። ልክ ናችሁ። ይህንን ያደረገው ኦርቶዶክስ ጠሉ ጀዋር መሐመድ ነው። ጀዋርን ከለላ የሚሰጠው ደግሞ ለማ መገርሳ ነው። በለማና ጀዋር ዙሪያ ተሰብስቦ የሚውለውን ሰው ብትቆጥሩት እንዳለ ኦርቶዶክስ ጠል ነው። ከነዚህ ውስጥ አገር አፍራሾቹ እነ አህመዲን ጀበልና ኡስታዝ አቡበከር ይገኙበታል። እውነቱ ልንገራችሁ፣ ያስቸገረኝ ለማ ነው። ለማ ከነ ጀዋር ጋር ገጥሞ የሚያሰባስበው ኃይል እንዲህ ያለ ነው። አሁን መፍትሄው ኢህአዴግን ማፍረስ ነው። እሱን ደግሞ ልጨርሰው ጫፍ ላይ ደርሻለሁ። ከዚያ በኋላ የኦርቶዶክስ መሞት ያበቃለታል። ቤተ ክርስቲያን ሲቃጠልና ክርስቲያን ሲገደል ሰራዊቱ ቆሞ ይመለከት ነበር ያላችሁትም ልክ ነው። ይህንን መጽሐፍ ተመልከቱ አሉና ቀይ መጽሐፍ በእጃቸው ይዘው፣ ይህ መጽሐፍ የመከላከያ ማስተማሪያ ሰነድ ነው። መከላከያ የአብዮታዊ ዲሞክራሲ ዘበኛ እንዲሆን ተደርጎ እንጂ ሕዝብ እንዲጠብቅ አለመቋቋሙን የሚገልጸው ይኸው መጽሐፍ ነው። ለዚያ ነው ሰው ሲገደል ቆሞ የሚመለከተው። ስለዚህ ሰራዊቱንም አስተካክለዋለሁ ካሉ በኋላ እንደገና የቤተ ክርስቲያኗን ምሁራንና ጳጳሳት ወደሚመለከተው የንግግራቸው ክፍል አለፉ። እናንተ እንደ አባቶቻችሁ አይደላችሁም። አባቶቻችሁ ከእኔ ጋር የተወያዩትን ሁሉ ሚዲያ ላይ ያወጣሉ። እኔ ጋር እየመጡ ለምን ወጣቶቹ ላይ እርምጃ አትወስድም ይሉኛል። ማኅበራትን በተለይም ማኅበረ ቅዱሳንን አይወዱትም፣ በጣም ነው የሚጠሏችሁ። አንዳንዶቹማ በተለይ አቡነ ሳይሮስ፣ አቡነ ዜና ማርቆስ የሚባሉ ሰዎች አብይ ኦሮሞ ነው ብለው ገና ለገና ስለሚያስቡ ተሰባስበው መጡና የኦሮሚያ ቤተ ክህነት እናቋቁም አሉኝ። ከዚህ ጥፉ ነው ያልኳቸው። እኔ ቤተ ክርስቲያኗን 10 ትንንሽ ማድረግ እችላለሁ፣ ግን አልፈልግም፣ አገር ነች ብዬ ነው ማምነው በማለት ተናገሩ እያለ የሚቀጥለው የዚያ ስብሰባ ታዳሚ ይህ ወቅት የኦሮሚያ ቤተ ክህነት ስለማቋቋም በይፋ የተነሳበት ወቅት አለመሆኑን ያስታውስና በወቅቱ ግን ራሳቸው ጠቅላይ ሚኒስትሩ የኦሮሚያ ቤተ ክህነትን ለማቋቋም አደራጅተው ጵጵስና እንድትሰጥ የግብፅ ኦርቶዶክስ ቤተ ክርስቲያንን የሚያናግሩ ጳጳሳትን ወደ አሌክሳንድሪያ ልከው እንደነበር ያትታል። ይህ ከሆነ ከጥቂት ቀናት በኋላ እንደገና የእስልምና ልሂቃንን ሰበሰቡ። በዚያ ስብሰባ ላይ ከኦርቶዶክስ ማኅበራትና ምሁራን ጋር ያደረጉትን ውይይት ጠቅሰው ሙስሊምን አቀረብህ፣ ለሙስሊም ስልጣን ሰጠህ እያሉኝ ነው፣ በተለይ ማኅበረ ቅዱሳን የሚባለው ስብስብ እየረበሸኝ ነው ወዘተ እያሉ መናገራቸውን ኢትዮ ፎረም ሰምቷል። ይህ የእምነት ተቋማት በጎንዮሽ እንዲጋጩ የሚያደርግ ገለጻ ብቻ አይደለም። የሃይማኖቱ አስተማሪዎች ከእምነት አባቶቻቸው ጋር መተማመን እንዳይኖራቸው ዲያቆናትና መምህራኑን ከጳጳሳቱ ጋር አይወዷችሁም፣ እርምጃ ውሰድልኝ ይሉኛል እያሉ የሚናገሩት ቤተ ክርስቲያንንም 10 ትንሽ ማድረግ እችላለሁ እያሉ ያወሩት ተራዛቻ ብቻ አልነበረም። እቅድ፣ የራሳቸው ፍላጎትና ወደፊት የሚፈጽሙትንም ተግባር እየጠቆሙ ነበር። ይህንን ጉዳይ ከመመልከታችን በፊት ወደ ፖለቲከኞቹ እንመለስ። ውጭ ጉዳይ እየሰራው እያለ ሰው አምባሳደር የሚሆን የተለያየ ኃላፊነት ምናምን አብረን እንነጋገራለን። በአጋጣሚ አንድ ሰው
እኔ በስራው በጣም ጥሩ የሆነ ሰው ነው፣ በእኔ ያረጋድ ማለት ታምነዋለህ ወይ አለኝ። አዎ በስራው ነው የማውቀው፣ ሌላ ግንኙነት የለንም። በስራው በጣም ጥሩ ስራ ነው። ውጭ ጉዳይ ውስጥ አሉ ከሚባሉት ሰዎች አንዱ ነው። ጥሩ ዲፕሎማት ነው ይሄ ሰው አለ ብዬ እሱ እኮ ወለጋ ነው አለኝ። የወለጋ ሰው እንዴት ታምናለህ? ስንቴ ነው እኔ ሊገሉ አስበዋል። በኦሮሞ ውስጥ ራሱ ሴኩሪቲ ጨመረለት። ይሄ ልጅ ወለጋውን ሊገሉት ነው። ሰዎች ጠቅላይ ሚኒስትሩን የሚያውቋቸው ጎጃምና ጎንደርን የሚያጣላ፣ አማራና ኦሮሞን የሚያጋጭ፣ አርሲና ጅማን ወይም ወለጋና ሸዋን ያባላልኛል ብለው የሚያስቡትን ነገር ሲናገሩ ነው። ሰሞኑን ተደጋግሞ የሚነገረው ደግሞ በግለሰቦች መካከል ግጭትን ለመፍጠር ስለሚቆፍሩት ጉድጓድ ነው። አሁንም ነገሩ ከተነሳ አይቀርን በልና ወደ ህዳር 26 2017 እንመለስ። የዕለት ጠቅላይ ሚኒስትር አብይ የወቅቱን የትግራይ ፕሬዚዳንት ጌታቸው ረዳን፣ ምክትሎቻቸውን ታደሰንና ጻድቃንን፣ የህወሓት ሊቀመንበርና የፖሊት ቢሮ አባሎችን ሰብስበው በቤተ መንግሥት የዋሉበት ቀን ነበር። ከዚያ በፊት ግን ጌታቸውን፣ ታደሰንና ደብረጽዮንን በተለያዩ ቀናት በተናጠል አነጋግረዋል። ሦስቱንም የነገሯቸው ፕሬዚዳንት እንደሚሆኑ ብቻ ሳይሆን አንዱ ለሌላው የማይረባ መሆኑን፣ ለስልጣን የተስገበገበ መሆኑን ገልጸውላቸዋል። ከዚያም ሁሉም ለስብሰባው በጋራ ተቀመጡ። ደብረጽዮን ጌታቸው ተነስቶ ታደሰ ወረደ ይሾምልን የሚለውን ሐሳብ ስብሰባው ላይ አቀረቡ። በዚህ ጊዜ ጠቅላይ ሚኒስትሩ ታደሰ ምን አስተያየት አለህ ብለው ወደ ጄኔራል ታደሰ ወረደ ተመለከቱ። ጄኔራል ታደሰ ግን በዝምታ አፍታ ወሰዱ። በዚህ ጊዜ ጠቅላይ ሚኒስትሩ በፍጥነት ተናገሩ። ተናገር እንጂ ከ4 ወራት በፊት እኮ ጌታቸውም ደብረጽዮንም አይረቡም፣ ቴክኖክራት መንግስት እናቋቁም ብለኸኛል በማለት ቢያንስ 10 ሰው ባለበት ስብሰባ ላይ ተናገሩ። እስከዚያች ዕለት ድረስ ተማምነው አንዱ ሌላውን እየወከለም ሲሰሩ የነበሩት ጄኔራል ታደሰና ጌታቸው ረዳም ተቃቃሩ። የማይተማመኑና የማይደማመጡ ሆኑ። ደብረጽዮን ገብረ ሚካኤልም ታደሰ ወረደ ፕሬዚዳንት ይሁን የሚለውን አቋማቸውን ወደ ማሻሻል አዘነበሉ። ጠቅላይ ሚኒስትሩ በባልና ሚስት የውስጥ ጉዳይ ሳይቀር ገብተው የፈተፈቱትን ትተን ፖለቲካው ላይ ብቻ ስናተኩር በ2016 ክረምት ደግሞ ያደረጉትን እናስታውሳለን። በዚያ ሰሞን አቶ ጌታቸው ረዳ ወደ ውጭ ሀገር በሄዱበት ወቅት ስልካቸው ለቀናት መስራት አቆመ። የሄዱት ለሕክምና ነበር። የአቶ ጌታቸው ስልክ አለመስራቱ ያጠራጠራቸው ደብረጽዮን ገብረ ሚካኤል ወደ አዲስ አበባ በረሩ። ጠቅላይ ሚኒስትሩንም አገኙ። ጌታቸው ስልኩ የማይሰራው ከሻቢያ ሰዎች ጋር ስለተገናኘ ነው። ከሻቢያ ጋር የሚዶልተው ደግሞ ከትግራይ እኔን ከፌዴራል አንተን ለማንሳት ስለሚያስብ ነው። ስለዚህ አሁንም መፍትሄው እሱን ከፕሬዝዳንትነት ማንሳት ነው የሚል ጥያቄ አቀረቡ። ይህ ለጠቅላይ ሚኒስትሩ ከሰማይ እንደወረደ መና የሚቆጠር ነበር። እስከዚህ ዕለት ድረስ ህወሓት አንድነት ያለው አሁንም የስልጣናቸው ስጋት ይመስላቸው ነበር። እናም መከፋፈላቸውን በግልጽ አስተዋሉ። ቀዳዳውን ለመግባትም ማስፋት እንዳለባቸው አሰቡ። ጠቅላይ ሚኒስትሩ ለሊቀመንበሩ ደብረጽዮን የሰጧቸው ምላሽ ጉባኤ አድርጋችሁ ጌታቸውን አባሯቸው፣ ከዚያ ፕሬዚዳንቱን እንሾማለን የሚል ነበር። ደብረጽዮን ገብረ ሚካኤል የአብይ አህመድን ቡራኬ ይዘው ወደ መቀሌ ተመለሱ። ጉባኤ ስለማካሄድም ሽር ጉዱ ተጣደፈ። በዚህ ጊዜ ጭምር ጠቅላይ ሚኒስትሩ ከደብረጽዮን ጋር በሚያደርጓቸው የስልክ ንግግሮች ጉባኤውን በፍጥነት አካሂዱት የሚል መልእክት ላይ ያተኮረ ነበር። ጌታቸው ከዚያ ሕክምና ከተመለሱ ጊዜ አንስቶ በአብይ ፊት ተነፍጓቸዋል። በጎን ግን በነ ሬድዋን ሁሴን እያስደወሉ ጉባኤ አካሂደው ሊፈነቅሉ እኮ ነው፣ ለምን ዝም ትላለህ የሚል መልእክት ይነግሯቸዋል። አቶ ጌታቸውም የተለያዩ ስብሰባዎችን እየጠሩ ትይዩ ጉባኤ ለማድረግ ጣሩ። ህወሓት ተተረማመሰ። ጉባኤው ተካሂዶም ሞትን በጋራ ሊጋፈጡ አብረው ተሰልፈው የነበሩ ሰዎች ከሃዲና ባንዳ፣ አሮጌና ቆሞ ቀር መባባል ጀመሩ። ይህ ከሆነ ከወራት በኋላ ባሳለፍነው መጋቢት 3 ጠቅላይ ሚኒስትር አብይ ሐረር ወረዱ። የኮሪደር ልማት የሚሉትን ተግባርም እየጎበኙ መሆናቸውን በሚዲያዎቻቸው ያዘግቡ ነበር። እሳቸው ግን እንደሚወራረድ ሰው አጠገባቸው ላሉ ሰዎች ነግሯቸው የነበረው ወያኔዎችን ከፋፍዬ ጨርሻቸዋለሁ፣ አሁን የመጨረሻው ዙር ላይ ነኝ፣ ሰሞኑን ታሪክ ትሰማላችሁ እያሉ ነበር። እናም ሐረር ሆነው ወደ መቀሌ ደወሉ። ስልክ የደወሉት ወደ ጌታቸውም ወደ ደብረጽዮንም ነበር። ጌታቸው ረዳ በአፄ ዮሐንስ ቤተ መንግሥት አንድ ፕሮግራም ላይ ያሉ የአብይን ስልክ አነሱ። ሊገድሉህ ነው፣ ቶሎ ብለህ ውጣ፣ አንድ ቀን ካደርክ ነፍስህን አታገኛትም የሚለው መልእክት ከጠቅላይ ሚኒስትሩ ለአቶ ጌታቸው የተነገረ ነበር። ደብረጽዮንን ደግሞ አንተና ጌታቸውን ለስብሰባ ፈልጋችኋለሁ እንድትመጡ የሚል ነበር። የጠቅላይ ሚኒስትር አብይን ትዕዛዝ የሰሙት ጌታቸው መቀሌን እንደተባለው በፍጥነት ለቀው ወጡ። ከዚያ ጊዜ ወዲህም አልተመለሱም። ሞትን በጋራ ሊጋፈጡ አብረው ተሰልፈው የነበሩ ሰዎች ተከፋፍለው አዲስ አበባና መቀሌ ሆነውም ተለያዩ።
ሰተት ብለው አብይ አህመድ ወጥመድ ውስጥ የገቡት ህወሓቶች ጠቅላይ ሚኒስትሩ ሐረር ሆነው እንደዛቱት ታሪክ አሰሟቸው። ለምንድን ነው አንተ ከጠላት ጋር የምትደዋወለው አለኝ። ቹቹ አለባቸው የሚባል የአማራ ብልጽግና ጽሕፈት ቤት የነበረ ነው። ደውሎ ተነጋገረ። የጻፍነው ሌላ ነው፣ እየሆነ ያለው ሌላ ነው። ብልጽግና ቀርቶ ወደ ጉስቁልና እያመራን ነው የሚል ተነጋገረን። ይሄ ተቀድቷል። የሱ ስልክ ተጠልፎ ነበር መሰለኝ፣ ወይም የኔ ተጠልፎ አላውቅም። እና ይሄንን ሰምቷል፣ መረጃ አለው። እና ለምን እንደዚህ ለቹቹ አለባቸው ለጠላት ለምን ትደውላለህ? ለሚዲያ የማይመጥኑ ለጠቅላይ ሚኒስትሩ ግን የየዕለት ስራ የሆኑ አስቀያሚ ተግባራት ብዙ ናቸው። ለማ መገርሳንና ብርሃኑ ጁላን ያጣሉበት መንገድ፣ የአየር ኃይል አዛዡንና ፊልድ ማርሻሉን ያቃቃሩበት አሉባልታ፣ አዳነች አቤቤንና ታከለ ኡማን ያቆራረጡበት ሐሜት፣ ብርሃኑ ጸጋይን ከከንቲባዋ ጋር እንዳይተያይ ያደረጉበት፣ ንጉሡ ጥላሁንንና ዳንኤል ክብረትን ዓይንና ናጫ ያደረጉበት ጉድ ቢነገር ሚዲያችንን አይመጥንምና እናልፈዋለን። ይህ እከሌ እንዲህ ብሎ አማህ በሚል ግለሰቦችና ቡድኖችን የማጋጨት ጠባያቸው ግን በአገር ውስጥ ብቻ የተገደበ አልሆነም። ድንበር ተሻግሮ ጎረቤት አገራትንም በጥብጧል። በዚያ የመደመር ዘመናቸው በ2011 ሰኔ ወር ላይ ወደ ሱዳን አቀኑ። በካርቱም መፈንቅለ መንግሥት ተካሂዶ ብጥብጥ ተነስቶ ነበር። በወቅቱ ኢትዮጵያ የኢጋድ ሊቀመንበር ነበረች። እናም ጠቅላይ ሚኒስትር አብይ ኢጋድን ወክለው ለማደራደር ወደ ሱዳን ሄዱ። ሲቪል ፖለቲከኞቹ ድርድሩ በቤተ መንግሥት አይሆንም፣ ቤተ መንግሥቱ የጄኔራሎች ሆኗልና ገለልተኛ ተቋም አይደለም አሉ። ከዚያም የኢትዮጵያ ኤምባሲ ለማደራደሪያነት ተመረጠ። እነ መሐመድ ድሪር፣ እነ ተመስገን ጥሩነህ፣ እነ ገዱ አንዳርጋቸው በተገኙበት በሱዳኑ የኢትዮጵያ ኤምባሲ ውስጥ የሚደረገው ቅድመ ድርድር ጠቅላይ ሚኒስትሩ ይመሩት ጀመሩ። ከዚያም ጄኔራሎቹ የሚናገሩትን ቅሬታና ሐሳብ ለሲቪሎቹ፣ ሲቪሎቹ የሚናገሩትንም ለጄኔራሎቹ እንዲህ እያሏችሁ ነው በማለት ነገር ማቃዳት ጀመሩ። ጸብ እንዳበርዱ ተብሎ ወደ ካርቱም የሄዱት ጠቅላይ ሚኒስትሩ አንዱን ለሌላው እያሙ ግጭት አባባሱ። ጄኔራሎቹም የሲቪል ፖለቲከኞቹን በኢትዮጵያ ኤምባሲ በር ላይ እየጠበቁ ወደ እስር ቤት ወሰዷቸው። የአብይ ግለሰቦችንና ቡድኖችን የማጣላትና በአሉባልታ ማጋጨት ሱስ ድንበር ዘለል ሲሆን ግን ይህ ብቻ አይደለም። በ2016 ዓ ም ታህሳስ ላይ ምስራቅ አፍሪካ አንድ የምስራች ዜና ሰማ። ይኸውም ሶማሊያና ሶማሊላንድ በጅቡቲው ፕሬዝዳንት አደራዳሪነት አለመግባባታቸውን በውይይት ሊፈቱ ተስማሙ የሚል ነበር። ሞቃዲሾና ሀርጌሳ ከ10 ቀናት በኋላ በድጋሚ እንደሚገናኙ፣ በ30 ቀናት ውስጥ ፍኖተ ካርታ አዘጋጅተው ነገረ ጠባቸውን በሰላም እንደሚቋጩ ተዘገበ። ነገሩ ግን ለኢትዮጵያው ጠቅላይ ሚኒስትር የሚከነክን ሆኗል። እኔን የሚያህል መሪ እያለ፣ እኔ የሰላም ኖቤል ተሸላሚው እያለሁ እንዴት ትንሿ ጅቡቲና አዛውንቱ ኡመር ጊሌህ ይህንን ጉዳይ ሊያደራድሩ ይችላሉ ብለው ተበሳጩ። እናም ወደ ሶማሊያው ፕሬዝዳንት ሐሰን ሼክ መሐመድና ወደ ሶማሊላንዱ ፕሬዝዳንት ሙሴ ቢሂ ከድርድሩና ከስምምነቱ በኋላ ደወሉላቸው። ጠቅላይ ሚኒስትሩ ወደ ሁለቱም ሰዎች የደወሉት የተለያየ መልእክት ይዘው ነው። ለሐሰን ሼክ መሐመድ ድንቅ ተግባር ፈጽማችኋል፣ ጥሩ ጅምር ነው አሏቸው። ወደ ሙሴ ቢሂ ደውለው ደግሞ አዲስ አበባ መጥተህ ለሶማሌላንድ ዕውቅና ልስጥልህ፣ አንተ ደግሞ ወደብ ታከራየኛለህ አሏቸው። ሙሴ ወደ አዲስ አበባ በረሩ። ያ እግዚአብሔር ረድቶን ቀይ ባህር ገባን የተባለበት የመግባቢያ ውልም ተፈረመ። ይህንን ሁሉ የአብይ አህመድን ቅሌት በአልጀዚራ ላይ የተረኩት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከሃዲ ብለዋቸው ነበር። ጥር 1 ነው ስምምነቱን የፈረሙት። ከዛ 2 ቀን አስቀድሞ በጅቡቲ ውይይት ከሶማሌላንድ አስተዳደር ጋር ነበረን። በጣም ጥሩ ውይይት ነበር። በጥሩ ሁኔታም ተጠናቀቀም። ከዛም አብይ አህመድ ራሱ ውይይታችንን አድንቆ ይሄ በጣም ጥሩ ሂደት ነው ብሎ አዎንታዊ በሆነ መንገድ ነግሮኛል፣ ለኔው ለራሴ። በማግስቱ ግን ይህን ስምምነት ፈረመም። ከሶማሌላንድ ጋር የተወያየ ነው ሶማሊያን እንዴት አንድ አድርገን እናስቀጥላት እያለ ነበር። መሬት ለኢትዮጵያ ስለመስጠት አንስተንም አናቅም። ከ10 ቀናት በኋላ እንደገና ሊገናኙ በ30 ቀናት ውስጥ ፍኖተ ካርታ ሊቀርጹ የነበሩት ሶማሊያና ሶማሊላንድ ከዚያን ጊዜ ወዲህ በድጋሚ አልተገናኙም። በመልካም መንገድ ላይ የነበረውን የሰላም ሂደት የአብይ አህመድ የማጋጨትና የማጣላት መንፈስ ገብቶበት ከጥቅም ውጭ ሆነ። በግለሰቦች በፖለቲካ መሪዎች መካከል የሚፈጽሙት ማጋጨት አላቆም ብሎ ድንበር ተሻግሮ ሶማሊያና ሶማሊላንድ የጀመሩትን እርቅም
አበላሸ። እንደገና ወደ አገር ቤት እንመለስና በሃይማኖት መሪዎች መካከል የፈጠሩትን መቃቃር እናስታውስ። በሼህ ሐጂ ኢብራሂም ቱፋና በሙፍቲ ሐጂ ዑመር እንድሪስ መካከል የፈጠሩትን መቀያየም ከመመልከታችን በፊት በኦርቶዶክስ ቤተ ክርስቲያን ውስጥ የፈጸሙትን በጥቂቱ እናክል። በኦርቶዶክስ ተዋሕዶ ቤተ ክርስቲያን ጳጳሳትና ማኅበራት መሪዎች መካከል ሊፈጥሩት የነበረውን መቃቃር ቀደም ሲል ተመልክተናል። በጳጳሳቱ መካከል ደግሞ ሲኖዶስን ለመክፈል እስከ አሌክሳንድሪያ ድረስ ጵጵስና የሚሰጥ ፓትርያርክ ፍለጋ ሰው ልከው መሞከራቸውንም እንዲሁ ገና በ2012 ዓ ም ያደራጇቸውን እነዚህን ጳጳሳት ይዘው በ2015 የበጋ ወራት ላይ ጠቅላይ ሚኒስትሩ የራሳችንን ሲኖዶስ እንመሰርታለን ያሉትን ጳጳሳት ደግፈው ዝም ብያ ላያቸውም በማለት ተናገሩ። በአማራ ክልል በአማርኛ ነው ሰው የሚገለገለው በራሱ ቋንቋ፣ ደቡብና ኦሮሚያ ሲሆን እንደዛ አይደለም የሚል ጥያቄ ይነሳል። ይሄን መንግስት በማዳፈን ማለፍ አይችልም። ይህንን ከተናገሩ በኋላ ቤተ ክርስቲያኗ ቁጣዋ በዛ። ምዕመናን ጥቁር ለብሰው ተቃወሙ። ጠቅላይ ሚኒስትሩ በዚህ ጊዜ ለእነ አቡነ ሳዊሮስ እዛው ውስጥ ገብታችሁ ታገሉ በማለት መከሩ። እነ አቡነ አብርሃምን ደግሞ እኔ እኮ የለሁበትም ነበር፣ እነዚህን ከኋላ የሚገፏቸው ኦነጎች ናቸው፣ እኔ የምላችሁን ብትሰሙ ይሻላችኋል፣ ኦርቶዶክስ ከኔ የተሻለ ኦሮሞ አያገኝም፣ ሸኔ ቢመጣ ሁላችሁንም ይጨርሳችኋል እያሉ ተናገሩ፣ አስፈራሩ። በመጨረሻም የጠፉትን በጎች ይዤ መጥቻለሁ በማለት እነ አቡነ ሳዊሮስን አስከትለው ቤተ ክህነት በመሄድ ቲያትሩን የቋጩት መሰሉ። ከዚያ በፊት ግን በእስልምና ጉዳዮች ምክር ቤት ውስጥ በተመሳሳይ ግን ለስለስ ባለ ቀመር መከፋፈሉን ከውነው አጠናቀዋል። የራሳቸውን ሰዎች ለመሾም ያደረጉት ጥረት በዚያ ተሳክቶላቸዋል። በ2014 ክረምት መጅሊሱን የብሔር ጨዋታ መጫወቻ ለማድረግ የገቡት ጠቅላይ ሚኒስትሩ በብሔር ኦሮሞ ለሆኑት ለሼህ ኢብራሂም ቱፋ ሳይሆን ለሐጂ ሙፍቲ ዑመር እንድሪስ የሚያዳሉ ተደርገው እንዲታሰቡ የሚያደርግ ንግግር አደረጉ። ለሙፍቲ ማዳላት እንዳሉት ነው፣ ብዙ ችግር የለውም። ግን እርሶ እኔን ይወዱኛል? የእርሶን እኔ አይደለም መላው ህዝበ ሙስሊሙ ይወዱታል። ሼህ ኢብራሂም እኔን ይወዱኛል? እንደ ልጃቸው ያዩኛል? አያዩኝም? ጥያቄ ነው። ያው ከራሴ በላይ ባልወዶትም ከሁሉም በላይ ወዶታለሁ። ጀዛኩሙላሁ ኸይረን። ሙፍቲ ለእርሶ ያዳላል የሚባል ክስ ይመጣል። እኔ ለእርሶ አላዳላም፣ ግን እንደ አባት ወዶታለሁ። ጠቅላይ ሚኒስትሩ በዚህ ንግግራቸው ለማቅረብ የፈለጉት ሙፍቲ ሐጂ ዑመር እንድሪስ የመጅሊሱ ፕሬዝዳንት እንዲሆኑ ፍላጎታቸው እንደነበር፣ ለሳቸው በማዳላትም ሌሎች እንደሚያሟቸው፣ ግን ከአቅም በላይ በሆነ ምክንያት ሼህ ኢብራሂም ፕሬዝዳንት ሊደረጉ መገደዳቸውን ለማስረዳት ነበር። ያንን ሴራና የማጋጨት ሚና የተወጡት ጠቅላይ ሚኒስትሩ የእምነቱን አባቶች አጣልተው መጅሊሱን ተቆጣጠሩ። እንዲህ እያልን ብንዘረዝር ብዙ ቀንና ሰዓት ያስፈልጉናል። የብልጽግናዎቹ ፕሬዝዳንት አሉባልተኛነት፣ ግጭት ጠማቂነት ብዙ ምስክሮች አሉት። ግድብ የማይሰሩት፣ ዩኒቨርሲቲ የማያንጹት፣ ፋብሪካ የማያቆሙት ጠቅላይ ሚኒስትሩ የሙሉ ጊዜ ስራቸው ገንዘብም ሰውም አሰማርተው የሚፈጽሙት የትኛውን ብሔር በየትኛው ህዝብ ላይ ላስነሳው፣ የትኛውን ሃይማኖት እርስ በርሱ የትኛውንም ከሌላው ጋር ላጋጨው የሚል ብቻ አይደለም፣ የትኛውን ግለሰብ ከማን ጋር ላጋጨው የሚልም ለመሆኑ ብዙ ማኞች አሉ። አብይ የአገር መሪነትን እንዲህ አውርደውታል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።